ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንደምን አላችሁ? እንግዲህ አላዘር ነኝ በካራክተር ስሞች ደግሞ የምታውቁት ነውና ዛሬ ደግሞ ከአዳነች ጋር በአዲስ አይዲያ መተናል። ምንድነው እንግዲህ ያው የተለመደው እሷ ቤት መጥቻለሁ። ጥያቄዎች አሉኝ ብላኛለች እና ደግሞ ላይክ ይሄን እንደ ጥያቄ ሳይሆን እንደ ጭውውት ነገርን ለማድረግ አስበናል። ለእናንተ ይመጥናል፣ ለእናንተ ያስተምራል፣ ለእናንተ ይሆናል ብለን ያሰብነውን ቪዲዮ ነው ይዘንላችሁ የመጣነው። እስከ ቪዲዮ እስከሚያልቅ ድረስ ጋይስ የትም እንዳትሄዱ። ይሄን ቪዲዮ ሰብስክራይብ እያረጋችሁ ሼር እያረጋችሁ ቤተሰቡን ላለው ወደ አዳነች እንገባለን። እሺ አዳነች። እሺ ጠፋሁ እኮ በሰላም ነው ግን የምታቀረር ስራ ነው። ከዛ ቤት እየቀየርኩ ነበር ሰሞኑን። ቤት እንዴት ሆንክ አገኘህ ወይ ብለሽ ለደላላ ደውይ ወደ አንቺ ሰፈር እመጣለሁ ብዬሽ ሳትደውይ ቀረሽ። ወቀሰውን ባለ በሌላ ቪዲዮ እንመለሳለን። እሱ ምክንያታችን እና ቤት እየቀየርኩ ነበረ፣ ስራዎች ተደራርበውብኝ ነበርና ለዛ ነው የጠፋሁት። አሁን መጥቻለሁ። ኦልሞስት ከበርዝዴ በኋላ ዛሬ ገና ሁለተኛው ስመጣ እና እንደዚህ አይነት ወንድም ነው ያለኝ። እሺ እንደዚህ አይነት ወንድም ነው ያለኝ እና ማለት እንደዚህ አይነት ወንድም ነው ያለኝና ለማንኛውም ማለት ነው እንኳን በሰላም መጣ። እስቲ ዛሬ አንዳንድ ጥያቄዎች የሚሆኑብኝ ለኔ ነው ጥያቄ የሚሆኑ ለኔ ጥያቄ የሆነብኝ ለተመልካችም ጥያቄ ይሆናል አይደለ? አላዘር አክተር ነው። በአክተሮች ውስጥ የሚገጥሙ ነገሮች ለምሳሌ አክተር ሲባል የሚከብድ አክተር አለ፣ የሚቀል አክተር አለ፣ ከስሚ ጋር የሚገናኝ አለ፣ ከስሚ ጋር የማይገናኝ አለ። እነዚህን እስቲ አስፍተ አብራርተህ ንገረኝ። ለምን ብትል እኔ ማቆ ካራክተር ውጪ ነው አይደል? ማቆ አላዘር በካራክተር ውስጥ ደግሞ ሳቀቅ ብዙ ቦታ ካራክተሮች አሉት። ለምሳሌ ብሩክ አለ፣ አላዘር እንትና አለ፣ ማነው ሳሚ አለ፣ ኢዩኤል በጣም ብዙ እንትኖች አሉ። ላይክ ማለት በጣም ብዙ ከሰሯቸው ካራክተሮች ሞዳቸው ካራክተሮች ነው የጠራውላችሁና ከዛ ውስጥ እኔ ደግሞ በማቆ ዳዊትም በጣም ሞዶ ካራክተሮች እኔ ግን ሳሚ ነው የምወደው። ሳሚ ባይዘው ደስ ይላል እኮ ባል ነው። ግን ባይዘው እመለሳለሁ ወደ ጥያቄሽና ማለት ካንተ ጋር ከኔ ጋር ትንሽ ሳሚ መሳሰል ነበር። ባይዘው ሳሚ ይሻላል። ምን ጋር መሰለሽ የሚመሳሰለው ባል አይደለም። እኔ አላዘር ባል ማለት አላዘር ባል ተዳር ሳሚ ባል ተዳር ነውና ምን ይላል ታውቃላችሁ? እኔ አንድ ማለት 100 ጥሩ ነገር ሰርቼ ማንም ቼክ አያደርግም፣ ግን አንድ መጥፎ ነገር ሳደርግ እሷ ገና ትወጣለች ነው የሚለው። ይሄ ደግሞ ትንሽ ካላዘር ጋር ደግሞ ይቀራረብ። በኔም ላይፍ ላይ እንደዚህ ነው። ብዙ ጊዜ እኔ ለሰዎች እኔ ማረገው ነገር አይታያችሁም፣ ግን ትንሽ ከኔ ትንሽ ኔጌቲቭዋን ነገር ይዘው ግን በጣም ስሚ በክፉ ለመነሳት በጣም ቅርብ ነኝ ለእንደዚህ አይነት ነገርና እኔም ራሴ አነሳዋለሁ። ወልሩቅ እንሄዳለን ቲክቶክ ፖስት አደረገ ብሎኝ እኮ እንዲህ ሊቦቅሱ ነበር። ችግር የለውም ግን የምርና ሳሚ እንደዛ ይል ነበርና ከኔ ወስ ጋርም ትንሽ ይመሳሰላል ያ ነገርና የሳሚና እኔ እንደዛ ነው። አሁን ወደ ጥያቄሽ እንገባለን። ይቅርታ ማለት አይከበደ ካሁን ለምሳሌ ካራክተሮች ሆኖ እኔ አንድ አላዘርን እዛ ውስጥ አላዘርን እናገኛለን። አሁን አንዳንድ ቦታ ላይ ደፋር መቃዮኒ የማይፈራ ወንድ ነው። የሆነ ቦታ ደግሞ የሚፈራ ወንድ ለመሆንም እየሞከርክ ነው። አሁን ያ ነገር ለኔ ጥያቄ እየፈጠረብኝ ነው። ማለት ምንድነው ጥያቄሽ ገብቶኛል። ካንተ ጋር ወይም ማለት የሚከብድ ካራክተር ገጥሞ ያውቃል ወይ ደግሞ አንዳንዴ ካራክተሮች አይዞሽ ሁሌ እንዳሰልሽ እኮ ነው እንጂ ነው ምን ልትይ ነው ዛሬ ደግሞ ስትረስ ባለፈው አልሻው ምን ልትይ ሻውን ቀናል እና ምንድነው እኛ የጻፊ ውጤት ነው ባይዘው ማለት እኔና አንቺ ማን ይፈጥራል? ፈጣሪ ነው። አንድ ካራክተርን ደግሞ ያን ሳሚን ደግሞ ይፈጥረው ማን ነው? ጻፊ ነው፣ ደራሲ ማለት ነው። ደራሲው እንዳዘዘን ነው እኛ የምናደርገው ማለት ነው። ምንም አይነት ስራ ስንሰራ ደራሲው ነው። ደራሲ ወይ አንቺ ጎበዝ ያደርግሻል፣ ወይ ደግሞ ፈሪ ያደርግሻል፣ ወይ ደግሞ ደፋር ያደርግሻል፣ ወይ ደግሞ በቃ ወንድ ካራክተር፣ ወይ ደግሞ ምንም አይጠቅም የሶፋ ወይ አሸንጉሊት ወይ የሶፋ ውሻ አድርጋ አስቀምጥሻል ቤት ማለት ላይክ እንደፈለገው ነው የሚያደርግሽ ደራሲው ማለት ነው። የአንድ አክተር ደግሞ ግዴታው ምንድነው? የተጻፈን ስክሪፕት መስራት ግዴታ አለበት። ለዛ ነው እንጂ እኛ አይደለንም። እና ደግሞ ምንድነው የከበረ ካራክተር ላልሽ የሆነ ሰዓት የሆነ ስትሮክ ታማሚ ሆኜ ሰርቻለሁና በጣም ከብዶኛል።
የሆነ እጁም ይንቀጠቀጣል፣ አፉ የተጣመመ ነው፣ ሙሉ ሰውነቱ ፓራላይዝ ምናምን ነው፣ አይንቀሳቀስም ምናምን እና እሱ ካራክተርና ድሃውን ካራክተር ድሃውን ስራ ተብዬ ድሃ የሆነ እኔ ሀብታም አይደለም ድሃ ነኝ፣ ግን የሆነ ድሃ ሆነ ስራ ሲባል ትንሽ ይከብደኛል። ምን ትላለች የሆነች ዳይሬክተር አለችና ህሊና ትባላለች እና አንተና ሄኖክ ድንቁ ታውቃለህ? አንተና ሄኖክ ድንቁ ድሃ ካራክተር ለመስራት አትሆኑም አለች። ለምን በቃ ፊዚካላቸው የሀብታም ስለሆነ የሆነ ሰዓት የሆነ የድሃ ካራክተር አለና ልብስ ይዘና እዚህ ጋር ልብስ አጣን አለች። ማለት በቃ የተጣለ ልብስ አለች። እሺ ብዬ የማለብሰውን ልብስ ይዤ ሂጄ እስኪ አርገው አላዘር ምናምን አለች። ልብሱን አርጊ ስመጣ ይሄ ነው የድሃው ልብስ፣ ከዚህ ውጭ እንግዲህ ምንም ልብስ የለኝም ማለት ይሄን እኮ ማንም ማለት የሚዘንጥበት ነው አለች። ነው አንዳንዴ እንደዛ ይሆናል እና ትንሽ የሚፈትነኝ ካራክተር ድሃ ሆኖ መጫወትና እስካሁን ከፈተኑኝ ድሃ ሆኜና ስትሮክ ታማሚ ሆኜ እና ብዙ ጊዜ አሁን ስራ ላይ ባለ አሁን ለምሳሌ ወደ 3 ቦታ እንደምትሰራ አውቃለሁ። ከ3ቱ ስራዎች እየፈተኑ ያሉ ክስታለ የከበዱክ ላይ አሁን ለምሳሌ ምሳሌ ላይ ብሩክ ሆኜ እየሰራው ነው፣ ሌላ አናንያ ሆኜ እየሰራው ነው፣ ሌላ ደግሞ ዳዊት ሆኜ እየሰራው ነው። ምንድናቸው መፈተን ሚስ ካራክተር እንዴት መሰለሽ አንድ ስራ ሳያልቅ ስለዛ ስራ ማለት ማብራራት ምናምን እኛ አንችልም፣ ግን ላይክ በፖዚቲቭሊ ስራውን እንወደዋለን አክተር ምናምን። አሁን ብሩክ እንደምታዩን አይደል ደራሲው ነው እንደፈለገ አይደል የሚያወዛውዘው ምናምን እንደፈለገ የሚያደርገው ከፈለገ የሆነ ብቻ እንደፈለገ ነው የሚያደርገው። እሱ ፈተና አይደለም፣ ይሄ በስራ ዓለም ላይ የሚያጋጥም ነገር ነው። እኛ መጀመሪያ እንዳልኩሽ የደራሲው ውጤት ነን። ብሩክን በጣም ነው የምወደው። ባይዘወይ ብሩክን እንኳን እኔ በጣም አንቺም ትወጃለሽ በጣም ብዙ ሰው ወዷል ብሩክን የምሳሌን እና እኔም ወድጄው ነው የምሰራው። ስቲል ነው ወድጄው እየሰራው ነው ያለሁት እና እኔ የሚመጥነኝን ስራ ላይክ እኔም ከኔ ፐርሰናል ላይፌ ጋር ይሄ የወረደ ስራ አልሰራም፣ የወረደ ካራክተር አልጫወትም። ማለት ምንም ቢከፈልሽ እኮ ባልጠፋ ስራ ዝም ብለሽ የወረደ ስራ ስሪ ማለት ነገ ለልጆችሽ ነገ ባንቺ አንቺ ትልቅ ደረጃ ስትደርሺ ማታፍሪበትን ስራ መስራት አለብሽ ብዬ ስለማምን ነውና ምንድነው ሁላችንም የምንወደው ካራክተር አለ። ከዛ ውስጥ ብሩክን በጣም ወደዋለሁ፣ ዳዊትን በጣም ወደዋለሁ፣ አናንያን በጣም ወደዋለሁ። እኔ ስራ ስጀምር ስክሪፕት መጀመሪያ ሲላክልኝ ስለ ብር አይደለም የማወራው፣ ስለ ካራክተሪ ነው የማወራው። ስክሪፕት አስልካለሁ። ከዛ በኋላ ስክሪፕቱን አይቼ ጨርሼ ከወደድኩት ነው የምር ስለ ዋጋ ራሱ ማወራው እንጂ ዝም ብዬ አንዳንዴ ስለቸገረኝ ብዬ የምሰራው ስራም የለም። የምር በፊት ነበሩ እንዳልኩሽ የሆነ ቀን እንዳልኩሽ 1 2 3 ስራ ማፍርባቸው ስራዎች አሉ። ግን ደግሞ እሱ በዚህ ልክ ዊርድ አይደለም። የኛ ስራ ምንድነው ማስተማር አይደል? በፊልም መልኩ እየተሰራ ያለን ነገር ማስተማር ነው። ግን ደግሞ አንዳንድ ተመልካቾች ደግሞ እሱን አይረዱም። ሰውን በካራክተር ነው ጀጅ የሚያደርጉት ማለት ነው። አሁን የሆነ ካራክተር ላይ በጣም ደፋር ሆነሽ ከሰራሽ በእውነተኛ ላይፍሽም ደፋር ትመስያቸዋለሽ። ስራ ላይ የሆነ ፊልም ላይ በጣም ፈሪ ሆነሽ በጣም ቦቅባቃ ሆነሽ ከሰራሽ ደግሞ በእውነተኛው ላይፉ ላይ ደግሞ ህይወቱ ላይ እንደዛ ፈሪ አድርጎ ይስሉሻል አይደለም። እና ያን አፍርበታለሁ ያልኩሽ ስራ ወደፊት ልጆች ስወልድ ያን ስራ ባያዩት ብዬ ይመኛለሁ። 1 2 ስራ ላይ የሰራሁት ግን ደግሞ ስራ ነው። ስራ እስከሆነ ድረስ ደግሞ የትኛውንም ስራ መስራት አለብኝ። ለዛ ነውና ብዙ የሚፈትነኝ ካራክተር የለም። እና ደግሞ ቀድሜ የማየው እንደነገርኳችሁ ከብር ውጪ ስለ ካራክተሬ ቀድሜ ይጠይቃለሁ። ካራክተር ምን አይነት ካራክተር ነው? እኔ የምሰራው ስራ ነገ እኔ ማላፍርበትም ወይ ለተመልካች ለብዙ ሰዎች ያስተምራል ወይ ብዬ ማላስበውን ስራ አልሰራም። ምንም ቢቸግረኝ ምንም ገንዘብ ቢያስፈልገኝ ብቸገር ይሻለኛል እንጂ ምንም አይነት ካራክተር አልሰራም እንዳልኳችሁ ነውና ለዛ ነውና ትንሽ እኛን ከካራክተርና ከእውነተኛ ህይወታችን እኛን ለየት አድርጉ። እኔ አላዘር ነኝ፣ ካራክተሬ ሌላ ነው። ሳሚ ዳዊት ምናምን እነሱ ጻፊ የጻፋቸው እንትን ናቸው ሰዎች ናቸው እንጂ እኔን አይወክሉም እሱ ማለት ነው። እኔ አላዘር ነኝ ግን መወዳቸው ካራክተሮች አሉ እና ከነሱ ጋር ደግሞ አይገናኝም ልላችሁ ፈልጋለሁና
ብዙ ጊዜ የሚነሳው ጥያቄ ምን መሰለህ?